ሄርሜላ ካንተ አርግዛለች? ምን ምንድን ነው? አንቺ ደናቆት ቆመሽ ነው? ልጅነት ሳይሆን የዋህነት ነው ይሄ። ኢትስ ኦኬ ኖርማል ነው። ኖርማል አይቆጨኝም። ተማርኩበት ባደረኩት ነገር ተምሬያለሁ። ብዙ ደግሞ ደስ የሚለው ነገር ህይወት ደስ የምትለው ነገር ትማርበታለህ። አትደግሞም። በቃ አንዴ ታስተምርሃለች፣ ተምረህበት ታልፈዋለህ። በቃ አትደግሞም። ያንስተህ አትደግም ሶ ራሴን ከብዙ ነገሮች አረቃለሁ። በጣም ተምሬያለሁ። ደግሞ ሞር አሁን በጣም በስያለሁ። በጣም ተምሬያለሁ። ህይወቴ ላይ ብዙ ነገሮችን ተምሬያለሁ። ላይ ታብሪልኝ እስኪ ኬካ አለቀ ማለት እኔ ረበኝ እና ወዳችኋለሁ ጋይስ። ላይ ታብሪልኝ ስላዳመጣችሁኝ በጣም አመሰግናለሁ። እንደዚህ ያወራለሁ ብዬ ጠብቄ አላውቅም። ውሃው ተመችቶኝ ነው አክቹሊ ውሃ ካመጣው ኧረ ደስ ይላል። በቃ የሆነ እንትን ያለ ነው በቃ ደስ ይላል። አንቺም ደስ ያለሽ እናመሰግናለን። በጣም ስለምናይሽ እናመሰግናለን። ተደበሩበት። ይሄን ታይማችሁን ሉዝ እንዳታረጉ። በቃ ለወጣ ነው ጋይስ። ምን ታስባላችሁ? ለወጣ ነው። ምን ታስባላችሁ ፋሚሊ? እረፉ። ተው እናሳ 15000 ገና ምን አይታችሁ ልባችሁን ንጹህ አድርጋችሁ ተራመዱ። ልባችሁን ንጹህ አድርጉት። ትንሽ ነው በጣም 16000 ትንሽ ነው ለኔ። እግዚአብሔር መርቆኛል። እግዚአብሔር ቀብቶኛል። እግዚአብሔር ባርኮኛል። የእግዚአብሔር ልጅ ነኝ። የጎረርኩኝ ምናምን አይደለም። እሺ የእግዚአብሔር ናችሁ። God is great. የሚሰጥህን ነገር በተንኮል አትጠቀምበት፣ በጥሩ ነገር ተጠቀምበት። እግዚአብሔር እንደዚህ ያበረክትልሃል ይላልና ታሳ እግዚአብሔር የሰጠህን ዕውቀት ተንኮል ካደረክበት ታውቀዋለህ መውደቂያን። እግዚአብሔር የሰጠህን ነገር ግን በጥሩ ነገር አውለው፣ በረከቱን ታየዋለህ። ልክ ነኝ አይደለ ጋይስ? ኦፍ ኮርስ ልክ ነኝ። ከናንተ መጠበቅ የለብኝም። ልክ ነኝ። ብዙ ዕውቀት ያላቸው ሰዎች በተንኮል ይጠቀሙበታል። ተንኮል ላይ ያውሉታል። እወዳችኋለሁ ብቻ I love you guys. እንትን ሆንኩኝ እያንገደገደኝ ነው ያይዘኝ ይበቃኛል። ቴንክ ዩ ጋይስ ይበቃናል። በቃ እንደዚህ ያወራን ውሃ እያሳሳቀሉ ይወስዱ ብሏል። ወደዛ ነው የሚወስዱ። እሺ ጋይስ ላቭ ዩ እወዳችኋለሁ። I love you so much. ደህና ደሩልኝ። see you tomorrow guys. ራቁታችንን ብንሆንም ሰርተን ነው። እባካችሁ ሰርቀን አይደለም፣ አጭበርብረን አይደለም። ተረዱን። I love you guys. ልዝናናበት። እወዳችኋለሁ። ቻረን እንዴት ወዳችኋለች? በንጹህ ልባ የሰበካችሁ ቻው
በጣም ስሜታዊ ሆንኩት። በጣም ስሜታዊ ሆኛለሁ። ታውቃላችሁ እያወራኋቸው እኮ በቃ አንደኛ በቃ ኢትዮጵያ ሂጅ ምናምን ኢንተርቪው ያደርጋለሁ ምናምን በቃ አወራላችኋለሁ ብዬ ነበር ያሰብኩት። ማርያምን በቃ ስላችሁ በቃ ላሳውቃችሁ የምፈልገው ነገር ብዙ አለና በቃ this not motivation by the way ይሄ ሞቲቬሽን አይደለም። ምን ችግር አለው? አሁን ደግሞ አድጌ እንደዚህ አስረዳችኋለሁ ነገሩ ገባችሁ? እንደዚህ አስረዳችኋለሁ። እንደኔ አይነት ጀግና ሴት የለም። በጣም ጀግና ነኝ። በጣም ጀግና ነኝ ያልኩባችሁ መንገድ ነው ታውቃላችሁ። ላይክ በብዙ ፈተናዎች አልፌያለሁ። በጣም ተስፋ መቁረጥ ታይም ላይ ደርሼ ያን ታይም ሳልፈው እግዚአብሔር እንደመረጠኝ አወቅኩ። በቃ እግዚአብሔርን ፈጣሪ መርጦኛል። በቃ አልኩኝ እግዚአብሔር መርጠኛል። ደክሜ ነበረ። የሆነ ታይም ላይ ለወድቅ ነበረ። በጣም ይሰለቻል። በይዘ የሰው አፍ በስመ አብ አልገባችሁም እንዴት እንደሚያስጠላ ማለት የሆነ ታይም ላይ በቃ ያስጠላችኋል። በቃ በጣም ተስፋ መቁረጥ ላይ ደርሼ አጠነከረኝ። ጋድ አጠነከረኝ። እንደዚህ ደርሰሽ ያቺ እዛች ቤት ውስጥ ተቀምጠሽ የስንት ሰው አፍ እንትን እያለሽ ከመጀመሪያ መጥተሻል። የብዙ ሰው አፍ ችለሽ አሁን የምጠነክሪበት ታይም ነው አለኝ ፈጣሪ። ከዛ እግዚአብሔር አጠነከረኝ። አልዋሻችሁም ደክሜ ነበረ። በጣም ድክም ብሎኝ ነበረ በጣም ግን ከእንደገና ኢነርጂን መለሰው። በሰዎች ተጎድቻለሁ። ደግሞ ቲክቶክ ላይ እንደኔ በሰው የተጎዳ የለም። አንደኛ በጣም ዲፕ ነኝ። ዲፕ ስላችሁ ሰው ወድ ማለት ነው። ላይክ በቃ ሙጭጭ ለምለው ላይክ ውድድ አደርጋለሁ። ታውቃላችሁ ይሄ እንዴት ነው? እንደ ራስ መውደድ ታውቃላችሁ? እንደ ራስ መውደድ እና እንደዛ ይወደድም ሲጀመር ሰው እንደዛ መሆን የለብንም። ማርያምን እንደዛ መሆን የለብንም። መስመር በቃ የሆነ ሊሚት ሊኖር ይገባል። ማንንም ሰው ማመን የለባችሁም ህይወታችሁ ላይ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። ከዚህ በኋላ ደግሞ በእንግሊዘኛ ተተርቡኝና እረፉ ተው በቃ እንግሊዘኛ ማውራት ማለት ነው ጋይስ ቋንቋ ነው። እሺ እኛ ኢትዮጵያ ውስጥ በቃ ጥሩ ቤተሰብ ጋር አደግንም። ይሄንን ማወቅ አለባችሁ። እኔ አሁን ይሄንን ነገር ብዙ ሰው ይሸማቀቅበታል። ጃኒ እንግሊዘኛ ምናምን ሙድ ይያዛል። ኖ እኛ ጥሩ ቤተሰብ ጋር አደግን። በቃ ላይክ አሁን ሌላ ሀገር